Exclusive breaking news, Barcelona agree on deal to sign Rodri. Here we go. እንቅርት ላይ ጆሮ ደግፍ ማለት ይሄ በጣም እንደሚያስፈልግን በተረዳንበት ጨዋታ በተሸነፍንበት ጨዋታ በእለት ሁለት here we go ተባለ። እኔ ሮድሪ ፐርሰናሊ ራሱ በጣም የሚመቸኝ ተጫዋች ነው። thank you for everything እኔ ሌላ ምንም አልልም። every clash moment ላይ ሮድሪ አለ። የቀረው ቢቀር ያ ቻምፒየንስ ሊግ ፋይናል በቂ ባላንዶር ዊነር ነው። ሪስፔክት ያስፈልገዋል ኔሙ ላይ አይ ሆፕ እንደዚህ መሆን እንዳልነበረበት ኤንዲንጉ ግን በዚህ ሰዓት እኔ ከዛሬው ጨዋታ በኋላ የስቲ ባላብቶች የስቲ አመራሮች እንደምንም ያቆዩታል ብዬ እምነት ነበር። ሂር ዊ ጎ ተብሏል። ግን መቆየት እየነበረበት ኢማጂን እንደዛ ባላንዶር ያሸነፈበትን ቲም ጥሎ ባርሳ ሊሄድ ነው። እኔ አሁን ምንም አልልም። ሲቲ ከቧዲ በኋላም አንድ ደና ሚድፊልደር ግዴታ ነው። በዚያ ያዛልቀን። ምክንያቱም ከባድ ነው በጣም ዛሬ ያየነው ነገር የማይሆን ነገር ስለሆነ ሮድሪ ነበር የሚያስተካክለው። ግን እኔ ምን እንደሚሆን ራሱ ከዚህ በኋላ አላውቅም። ኤኒዌይስ ቴንክ ዩ ፎር ኤቭሪቲንግ ሮድሪ። እኔ ባርሳ ስለሄደ ምንም ይሄን ያህል የምቃረነው ነገር አይደለም። ግን በቃ አትሊስት ባርሳን በሚለው ማድሪድ ቤት በጣም ይቆጨኝ ነበር ስለምናደድ። ግን ቴንክ ዩ ፎር ኤቭሪቲንግ በቃ ያደረገውን ሁሉ አድርጓል። ኤቭሪ ክላሽ ሞመንት ተገኝቷል። ፎር ኢኔሮ እንድናሸንፍ ቁልፉ ተጫዋች ነበር። ኢን ኤቭሪ ሲንግል ዌይ ቴንክ ዩ ፎር ኤቭሪቲንግ። ባርሳ በጣም ታድሉ። አሁን ያን ሚድፊልድ የሚያዩትን ሚድፊልድ የምናየውን ሚድፊልድ ልበል። እኔም የባርሳ ፋን ስለሆንኩ አቤት ፔድሪና እሱን ማየት ብቻ። እዚህ አሁን ፕሮብሌሞቻችንን መፍታት አለብን። የሮድሪ ነገር ድሮም ያው ይሄዳል እየተባለ ስለነበር አሁን ነው የሆነ እርግጥ የሆነ ሂሮ ይጎም የተባለው። ብቻ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ሮድሪ ቱ ባርሰሎና ሂር ዊ ጎ። አባቴ ባርሳ ባለቀ ሰዓት ማድሪድን አስቀየመቻት። ከማድሪድ ተጫዋች መንጠቅ የሚችለው ብቸኛ ቡድን ባርሰሎና ይባላል። ገባህ? ይነጣጠቃሉ። ከባርሳ ቤት ተጫዋች ወደ ማድሪድ ያመጣው ግን ማድሪድ ብቻ ነው። ገባህ? ግን አላ ተመሳሳይ ሌቭልስ የሚባለው ነገር እዚች ጋር ነው። ማንዬ ፋብሪሲዮ ሮማኖ ነው ፖስት ያደረገው ከ21 ሰከንድ በፊት ማለት ስንት እንደሆነ በስንት ገንዘብ እንደሆነ አናቅም። ስለዚህ ይሆናል ሊረጋገጥ ነው ሲባል ቀድሞ ሂር ዊ ጎ ይልና ከዛ በኋላ ነው ሂሳቡንና ምናልባት ኤዲት ሊያደርግ ይችላል ማለት ለዛ ነው ሳክሳም ነው የምላችሁ እንጂ እኮ ማንም የሚችለው የለም። ከሁሉም የበለጠ ኮንታክት ያለው እሱ ነው። ሲቲዝንስ አባቴ የዛሬውን ጨዋታ ካየ በኋላማ የፈጠነ ነው። ማን ቫሌንሲያ ይሄድ ነበር እንኳን አይደለም ባርሰሎና ማለት ተረዳኛ አይደለ? ለባርሰሎና ሄዶ ስክት ሜን ማን ምናምን መሆን ይችላል። ሪያል ማድሪድ ከስንትና ስንት ሰው ጋር መጋፋት ገባህ? ለሁለቱም ፐርፌክት የሆነ ሳይኒንግ ነው። ግን እሱ ለምን ባርሳን መረጠ? ባርሳ ቤት ሄዶ ዋናው ሰውዬ ነው የሚሆነው። ለምን የማልና እሱ ሃንድ ሼክ ምናምን ይፈጥራሉ። ገባህ? እዛ ሄደ ቤሊንግሃም አለ እንግሊዛዊ፣ ምባፔ አለ ፈረንሳዊ፣ ቪኒሲየስ ጁኒየር አለ ብራዚላዊ። ከዛ ሁሉም የራሳቸው ጀማ አላቸው ምናምን። ከባድ ነው ዛማ። ከቪኒ ጋር ደግሞ መስማማት ከባድ ነው። ስለዛ ትክክለኛ ውሳኔውን የወሰነው ማለት 750 ምናምን ይገጫዋል። ሲቲዝንስ ቻሉት ነው የምላችሁ። ገባህ? ማሬስካ ፔድሮ ኔቶ ይፈልጋል። ስለሱ ራሱ ብዙ ነገር ምለው ነገር አለ። ማሬስካ ላይ ብዙ ድክመቶች እያየሁበት ነው ገና ሳይጮት ማለት ሳይጮት። ተጠበቀው ሆነ። ሮድሪ ወደ ባርሳ ሂር ዊ ጎ። ሌጀንዳችንን ሸኝተናል ማለት ነው ወደ ባርሳ። ያው ወደ ሁለተኛው ቲሚ ነው እኔ ጋር የሄደው። አይደብረኝም። ገባህ? የባርሳ ሚድፊልድ ተጠናከረ። እነዛ ታዳጊዎች ማኔጅ የሚያደርጋቸው የሆነ ከፍ ያለ ሰው መጣ ምናምን በጣም ደስ የሚል ነገር ነው። ተረዳኝ አይደለ? በተለይ ደግሞ የዲጆንግ መጎዳት ክለቡ ላይ የሆነ ጉዳት እንደሚያመጣ በጣም እርግጠኛ ነኝ። ሰው የሮድሪ ሜድ አሪፍ ነው። ግን እንደ ማንቸስተር ሲቲ ደግሞ እንደ ዛሬው ደግሞ አጫወታችን ፐርፎርማንስ ታየው የሮድሪ መኖር የጨዋታ መረጋጋት ያኖራል። በተለይ ሲልቫይን ደግሞ ሮድሪ ጨዋታ መረጋጋት ያመጣል፣ ይከላከላል ምናምን። ዲፌንሱን ዛሬ እንዴት አይታችሁታል ጋይስ። ብቻ ከባድ ነው። ኤኒዌይስ ምን ተሰማችሁ? ሮድሪ ወደ ባርሳ ሂር ዊ ጎ። ፎሎ ማድረጋችሁ እንዳረሱ የባርሳም የሲቲም የሁሉም እንኳን ተመልካች ይመቻችሁ። ኧረ ምን አይነት ቀውን ነው? ወይ ጉዴ ወይ ጉዴ ወይ ጉዴ! ሮድሪ ወደ ባርሳ ሂር ዊ ጎ። አታምጣው ስለው አምጥቶ ቆለለው ማለት ነው። እኔ ጭራሽ እንደዚህ አይነት ሙድ ውስጥ ደግሞ ሮድሪ ሂር ዊ ጎ። ሮድሪ ቀርቶ በነፃ ቢሄድ ይሻል ነበረ። ኤኒዌይ ሲቲ እንደዛ አላሰበም። ሽጦታል። ሮድሪ የሲቲ ሌጀንድ ነው፣ የፕሪሚየር ሊግ ሌጀንድ ነው፣ የምን ጊዜ ምርጡ ሲዲኤም ነው። ይሄን መሰለ ተጫዋች ፕራይሞን ሲቲ በማሳለፉ እናመሰግናለን።
በሎያሊቲ ጉዳይ ቴስት ልናደርገው እንችላለን፣ ምንም ማድረግ አንችልም። ግን በቃ ሌጀንድ ነው፣ ምንም ማድረግ ማለት የምትቀይርበት ነገር አይደለም። ስለሄደ ስላልሄደ ምናምን አይደለም። በቃ ይሄ ሰው ቻምፒዮንስ ሊግ አምጥቶልናል፣ ማመስገን አለብን ማለት ነው። አሁን ሄደዋል በመጥፎ ሰዓታችን፣ ግን ጥሩ ነገሩ አዲስ አሰልጣኝ ነው፣ አዲስ ቲም ነው የተገነባ ነው፣ በሌላ ሰው ላይ ይሰራል ማለት ነው አዲሱ ቲም። የእሱ ቦታ ግን በጣም ክፍተት እንደሚኖረው የተረጋገጠ ነው። ሲቲ ትላልቅ እንቅስቃሴ እንደሚያደርግ ተስፋ አደርጋለሁ። ኤንዞ ፈርናንዴዝን ጨምሮ አዩብ ዋዲን እያመጣ ሌላ ተጨማሪ ነገር እንደሚያደርጉ እርግጠኛ ነኝ። ዛሬ ክለባችን እንዳየነው ከሆነ በጣም ትልቁ ክፍተታችን 6 ቁጥር ቦታ ላይ ነው። ሮድሪን ግን ምንም ማድረግ አንችልም። ኦልሬዲ በአይምሯችን እንደወጣ ስለምናውቅ ሂሩዊጎን ነበር የምንጠብቀው። ይኸው ሂሩዊጎ ተብሏል። ይመቸው። ክለብ ሌጀንድ ነው። በጣም ብዙ ፕሪሚየር ሊጎች፣ በጣም ብዙ ትልቅ ሌጋሲ ያለው በእግር ኳስ ታሪክ ምርጡ ዲፌንሲቭ ሚድፊልደር ነው። በዛ በኩል እናከብረዋለን። ለክለባችን ግን ባለው ሎያሊቲ አናከብረውም። በዛ በኩል የሚያጎድል ነገር ስላለ ኤኒዌይ ይመቸው። ቴንኪዩ ሮድሪ ይመች። እኛ ግን ከድጡ ወደ ማጡ ነው የሚመስለው። ለማንኛውም ዝውውር እንጠብቅ። ወይኔ ሮድሪ ወደ ባርሳ ሂሩዊጎ እናቴ ትሙት። ወይኔ ምን እንደገረመኝ ታውቃለህ? መሄዱ እኮ አይደለም የገረመኝ። እግዚአብሔር ፋብሪዚዮ ዋጋውን አልተናገረም። በሰባን የሸጡት በቃ እነዚህ ውሾች። አንተ ሮድሪን በሰባ አሁን በድርድር በሰባ ከሸጡት እናቴ ትሙት የመጨረሻ ነው የተበሉት። ሲያስጠሉ እስከ 80 አይደረድርም። አንተ የሰውዬ እስከ 100 መደራደር ትችላል። አይ ነው እድሜው ሄዷል። ያለበትን የፈለገ ነገር ይሁን ሰውየው ፎርሙላ ላይ ነው ያለው። ገብቷችኋል? ዛሬማ ተቃጠል ብሎናል። ዛሬም ተለጥፈናል። እዚህ ጋር ደግሞ ሌላ ይሩጎ። አሁን እኔ የዚህ ሰውዬ ቦታ አንድ መላ መባል አለበት። እግዚአብሔርን ባውዲን ቶሎ ብሎ ከጨረሱ ግን ዋጋውን በጣም ነው ማወቅ የፈለኩት የዚህን ሰውዬ በስንት ቢሆን ይሄን ያህል በሰባ አንተም ጉማሬሽ በሰባ አልመጣም። ግባ እናውጣው ከተኛሁበት ፓፓ ከተኛሁበት የንቀት ኖቲፊኬሽን እንጂ ከተኛሁበት አቤት ሮድሪ ቱ ባርሴሎና ሂር ዊ ጎ ተባለ ፓፓ በ76 ሚሊዮን ብር ፓፓ ዚስ ኢዝ ባርሴሎና ነው የምልሽ። ዚስ ኢዝ ካት ምን አይነት የተባረከ ሌሊት ነው ማሳለፉ። ምን አይነት አቤት አበቃላችሁ። እግር ኳስ አበቃላት፣ አውሮፓ አበቃላት። ማድሪድ ምን ይሄ ለማድሪድ እኮ ምንም ማድሪድ እያለ አውሮፓ አበቃለት። በቃ ይሄን የመሰለ አስፈሪ ሚድፊልደር ዓለም ላይ አይታችሁ አታውቁም። ዓለም ላይ አይታታቅም። ዚስ ኢዝ ካታሎኒያ ፓፓ ዚስ ኢዝ እግር ኳስን ጥበብ የምትመለከትበት ቦታ ማለት ፓፓ መረጠ ፓፓ። ከዚህ በላይ ማድሪድ ከፍሎ ነበር። መረጠ ሮድሪ ወደ ባርሳ ሂሩዊጎ ተብሏል። ዝውውሩም ተጠናቋል ማለት ነው። በስማም ሲቲ ሜቢ የሲቲ ዳውንፎል ዳውን እፈራለሁ ማለት ነው። ስለ አሰልጣኛቸውን አጥተዋል። አሁን ማሬስካ እንዳለ አዳዲስ ቲም ነው እንዳለ አብዛኛው ቲም ወጥቷል። የቲሙ ደግሞ በቃ ሞተር የነበረው ሮድሪ ወጥቷል ማለት ነው። ከዚህም በኋላ ያን አስፈሪ ስቲል እንመለከት እንቻለን። እንዳይሞዣቦዥ እየፈራው ነው። የምሬ ነው የምላችሁ። በጣም አስቸጋሪ ሲዝን ሊያሳልፉ ይቻሉ። ዛሬም የዛን ማሳያ ተመልክተናል ከአርሰናል ጋር ባደረጉት ጨዋታ ማለት ነው። ወይ ያለው ዋንጫ እንደበላ ደግሞ አረሳውልህም። እንኳን ደስ አላችሁ ለማንኛውም እናንተ። በዛ በኩል ደግሞ ባርሳ ኔክስት ሲዝን አስቸጋሪ ነው። ብቻ ማንቸስተርና ባርሳ ማድሪድ ለሚደግፍ ሰው ቀጣይ ዓመት ሲዝኑ አስቸጋሪ ነው። ዩናይትድ ተጫዋች አይገዛልህም። በዚህ በኩል ባርሳ ደግሞ ኦልሬዲ ሰይጣናዊ በሆነ ቲም ላይ የጎደለውን ሰው እየመተው ተክቶ ያን ሰይጣናዊ የስፔን ናሽናል ቲም አማካይ ሙሉ ክፍሉን ገርግዶልሃል ማለት ነው። ፈጣሪ ሆነ። ሮድሪ ቱ ባርሴሎና ሂር ዊ ጎ ተብሏል። አሁን ዛሬ እናንተ እጥፍ ድርብ ነው እንዳለ በቃ አልኩ። ሊፈርስ ነው እንዴት? እሺ ኤኒዌይስ አሁን ኳሱ በእኛ ሜዳ ነው ያለው። ሀሳቡ ገብቷቸዋል። ኳሱ በእኛ ሜዳ ነው ያለው። ስለዚህ እኛ በምንላቸው ነው የምንሸጥላቸው። አዘርዋይስ አንሸጠውም። ምክንያቱም እኛ 6 ዓመት አለው ገና ልጁ። ላንሸጠውም እንችላለን። ገብቷቸዋል። ቀነ ገደባችሁ አልፏል። ብዙ ነገር አሳልፏቸዋል። ስለዚህ 150 ይመቻችኋል። 150 ካሉ ይሸጡታል ብዬ አስባለሁ። 120 ግን እመኑኝ የቼልሲ ደጋፊዎች 120 አይሸጥላችሁም። አሁን 150 ከከፈላችሁ ግን እኔ ላደራድራችሁ። ምክንያቱም 150 አሪፍ ነው፣ ለእኛም ይጠቅመናል። 150 ክፈሉና ኤንዞን ውሰዱት። ያው እንግዲህ ይሄ ነው ያላችሁ አማራጭ። ኤንዞን ውሰዱት። ግን እኔ እንደ ሀሳብ እንደ ቼልሲ ደጋፊ ኤንዞ ፈርናንዴዝ ባይወጣና 4 ዓመት 3 ዓመት የለፋበት ቲም ነው ዘንድሮ። እሱ ወጥቶ ቼልሲ ዋንጫ ሲያነሳ ከውጭ ከሚያይ አብሮን ሆኖ ዋንጫውን ቢስመው ደስ ይለኝ ነበረ። አልፈልግም ካለ ግን ምንም ማድረግ አይቻልም። እዛ ሄዶ ዋንጫውን እኛ ስናነሳው ያያይናል ማለት ነው። ምንም ማድረግ አይቻልም። ቼልሲ
ኤንዞ ፈርናንዴዝን የሚያጣ ከሆነ ፋቢያን ሩይዝን ወይም ደግሞ ዙቢሜንዲ ሊያመጣ ይችላል። ጥሩ ናቸው፣ ከሞላ ጎደል አሪፍ ነው ብዬ አስባለሁ። እንኳንም የሲቲ ደጋፊ አላረከኝ የሚያስብል ቀን ብስሚላ። ሲቲ ደጋፊ ዛሬ በጣም መጥፎ ቀን ከዚህ ዶሚኔቱ ነው ከተሸነፉበት ዋንጫ በኋላ ይኸው ሂር ዊ ጎ። በጣም ያሳዝናል። እንደሚኮ እንዳትቋጥሩ ወረድን አልወረድን እንግዲህ ፈጣሪ እንትን ይበላችሁ ይመቻችሁ። ከዛሬው ሽንፈት በላይ ለሲቲ ደጋፊ ሊያም የሚችል ዜና ሮድሪ ወደ ባርሳ ሂር ዊ ጎ። እውነት የሲቲ ደጋፊ ፕላስቲክ ነው ወይ የሚለውን ዘንድሮ እናያለን። በጣም ከባድ ዓመት ልታሳልፉ ነው። ስለ ከምንጊዜ ምርጥ 6 ቁጥሮች አንዱ የሚባለውን ሮድሪን ባሎንዶር ዊነሩን ሮድሪን ሽጠህ ከዛ ደግሞ ከምንጊዜ ምርጥ ከሚባሉት አሰልጣኞች ከፔፕ ጋርዲዮላ ጋር ተለያይተህ በርናንዶ ሲልቫን አተህ ኬቨን ዴብሮይናን አተህ ማለት ነው። ምን አይነት ዓመት ልታሳልፍ እንደምችል መገመት አይከብድም ነው የምላችሁና የዛሬም ጨዋታ የሚቀጥለው ዓመት ሃይላይት ይመስለኛልና በጣም ለሲቲ በቃ ሲቲ ዘንድሮ በጣም ልትፈተኑ ነው። ለባርሳ ግን በጣም ትልቅ ዝውውር ባርሳ ቻምፒዮንስ ሊግ በትክክል ሊበላበት የሚችልበት ዓመት ይሄ ይመስለኛል። አንድ ሴንተር ባክ እና አንድ ስትራይከር ከጨመረ ባርሳ እኔ በቃ ስልሽ ምንም ህይወቴን አስይዤ እደራደርለታለሁ ነው የምልሽ ለቻምፒዮንስ ሊግ። እስቲ እናንተን ሀሳብ ኮመንት ላይ